ዛሬ ሴንትራላይዝ ክሪፕቶ ኤክስቼንጅ የሚለውን በደንብ ማየት እንሞክራለን። ሴንትራላይዝ ከስሙ እንደምንረዳው እንግዲህ በሆነ አካል ወይንም ደግሞ ዌብሳይቱን ወይም አፕሊኬሽኑን በፈጠሩት አካላቶች ወይንም ኤጀንሲዎች ወይም ድርጅቶች ኮንትሮል ስር ያለ ማለት ነው። እንግዲህ የተለያዩ ገዢዎች አካውንታቸውን ክሬት ያደርጋሉ። የተለያዩ ደግሞ ባየሮች አካውንት ክሬት ያደርጋሉ። አካውንት ሰርቪስ ፈንድ እና ዊዝድሮዋል የተፈቀደ ነው። ስለዚህ ሴንትራላይዝ ክሪፕቶ ኤክስቼንጅ ማለት ሙሉ በሙሉ የእናንተን KYC ቬሪፊኬሽን ይፈልጋሉ። ናዊንግ ዩር ከስተመር ስለሆነ ሙሉ በሙሉ የከስተመራቸውን ወይንም እዛ አፕሊኬሽን ላይ ለምሳሌ ባይናንስ ብለን ብናስብ እዛ አፕሊኬሽን ላይ በሙሉ ያሉትን ማህበረሰቦች በዓለም ላይ ኢንተርኔት ላይ የተለቀቀ ከስተመር ነው። እንግዲህ ከሁሉም ሀገራቶች ከየትኛውም ቦታ ከየትኛውም ሀገር ዘር ጾታ ምናምን ሳይለይ ሁሉም ሰው ስለሆነ አካውንት ክሬት አድርጎ ገንዘቡን የሚያስቀምጠው። ስለዚህ ያ ድርጅት ያ ባይናንስ ለምሳሌ ወይ ቢትጌት ብለን ብናየው ወይ ባይቢት ሙሉ በሙሉ ሰርቪስ ዴሊቨሪ ይሆናል። ሙሉ በሙሉ ስለእናንተ አካውንት ደህንነት ሴኩሪቲ ኃላፊነት ይወስዳል። ኃላፊነት ሲወስድ ግን ከመጀመሪያው ከእናንተ ምን ይጠበቃል የሚለውን እኔ የመጀመሪያው ለባይቢት ወይ ባይናንስ አካውንት ስትከፍቱ የሚጠበቅባችሁ ሴንትራላይዝ ልትከፍቱ ስትሉ ማለት ነው። እንግዲህ ትሬዲንግ ፕላትፎርም ነው ይሄ። ኤክስቼንጅ የምታደርጉበት ማለት የምታስቀምጡበት አይደለም። ይሄ ኤክስቼንጅ የምታደርጉበት ልትሸጡ ልትቀበሉ ለምትችሉበት ሰርቪስ ነው። ሙሉ በሙሉ ደግሞ የሚቆጣጠሩት ያንን ክሬት ያደረጉት ድርጅቶች ወይንም ሰዎች ስለሆኑ በዛ መሰረት እንዲትረዱ ትፈልጋለሁኝ። ከእናንተ ምን ይጠበቃል? ናሽናል አይዲ ወይም ፓስፖርት ወይም ድራይቪንግ ላይሰንስ ያስፈልጋችኋል። እሱን ካወጣችሁ በኋላ የሚጠበቅባችሁ ምንድነው? አካውንቱ ላይ ትገባላችሁ። ክሬት አካውንት ትሉታላችሁ። አካውንቱን ክሬት ካደረጋችሁ በኋላ የምትሞሏቸው ሲሪየስ ዳታዎች ይኖራሉ። ለምሳሌ ስማችሁን ትናገራላችሁ፣ እድሜ፣ ጾታ፣ እነዛ የሚጠይቋችሁን ነገር በሙሉ ታካትታላችሁ ማለት ነው። ከዛ በኋላ እንትን የሚሏችሁ መታወቂያውን ነው። እንግዲህ መታወቂያውን ካስገባችሁ በኋላ እና ዶክሜንታችሁን የሚጠይቃችሁ የሀገራችሁን ኢንፎርሜሽን ሙሉ በሙሉ አስገባችሁ ብለን እንሰብና ከዛ በኋላ የሚጠይቃችኋል ካሜራ ኦን እንዲታረጉለት ይፈልጋል። ያንን ክሮስ ቼክ የሚያደርገው አይዲው ላይ ያለውን ሰው ክሮስ ቼክ የሚያደርገው በናሽናል አይዲው መሰረት እናንተ ሬጂስተር አድርጋችሁ ልትገቡ ነው። ስለዚህ በናሽናል አይዲው መሰረት ማንም ሰው ሁለተኛ ክሬት ማድረግ አይችልም። በድራይቪንግ ላይሰንሳችሁም ሁለተኛ በዚህ ስም በዚህ አይዲ መግባት አይችልም። ፎቶአችሁን መያዝ ይፈልጋል። ፎቶአችሁን አነሳችሁ ማለት እንግዲህ የራሳቸው የካሜራ ቬሪፊኬሽን ስላላቸው በሱ መሰረት አጭበርብራችሁ እንኳን ብትወጡ ለሁለተኛ ጊዜ ወደ ኤክስቼንጁ መግባት ስለማትችሉ ሙሉ በሙሉ የሴኩሪቲ ደህንነታችሁን በሱ ይጠበቃል ማለት ነው። ስለዚህ ሞር ኮምፎርት ተሰምቷችሁ የሴንትራላይዝ ክሪፕቶ ኤክስቼንጅ ትሬዶችን በዚህ መልክ ሴኩሪቲያቸውን ማየት ትችላላችሁ። ስለዚህ ምን ይጠበቅባችኋል? አካውንት ክሬት ማድረግ፣ አካውንት ቬሪፋይድ ማድረግ። ቬሪፋይ ያልሆነ አካውንት ሴንድም ሪሲቭም ለማድረግ በጣም ይቸገራል። ሲጀመር የራሱ አካውንት ልክ ባንክ አካውንታችሁ ላይ ቁጥር አላገኛችሁም እንደማለት ነው። ባንክ ስትሄዱ ለምሳሌ ባንክ የመጀመሪያ አካውንት ስትከፍቱ በእርግጠኝነት ፎቶ ታነሳላችሁ፣ ፎቶ ትነሳላችሁ፣ አፋችሁን ልትከፍቱ ይችላል፣ አይናችሁ ልትገልጡ ትችላላችሁ፣ ሙሉ አሻራ ትሰጣላችሁ። ከዛ በኋላስ እናንተ ናሽናል አይዲ ወይንም ደግሞ የቀበሌም ሊሆን ይችላል ራሳችሁን የሚገልጽ መታወቂያ ያስፈልጋችኋል፣ ስልክ ቁጥር ታስፈልጋላችሁ። እሱ ስለሚያስፈልግ ከነዚህ የእናንተን ማንነት ሬጂስተር አደረገ ማለት ነው ባንኩ። ስለዚህ እነዚህም ኦንላይን መሆናቸውን እንጂ ባንኮች ናቸው። በዚህ መሰረት የአንድን ሰው ደህንነቱን ከያዘው መረጃ አንጻር ቬሪፋይ አድርገው በዚህ መልክ ክሬት ያደርጉለታል። ከዛ በኋላ እንግዲህ ቢትኮይኖችን ወይንም ሌሎች የክሪፕቶ ከረንሲ ታይፖችን ሊቀበል ይችላል፣ ሴንድ ሊያደርግ ይችላል፣ ዊዝድሮ ሊያደርግ ይችላል። እንደፈለገ እንደ ፍላጎቱ ሁሉንም ነገሮች መፈጸም ይችላል ማለት ነው። ሴንትራላይዝ ክሪፕቶ ኤክስቼንጆች ለማንኛውም ሰው ክፍት ናቸው። ከየትኛውም ቦታ
በሆነ ካምፓኒ ኦፕሬት ቢሆኑና ኦውንድ ቢሆኑ የሆነ ካምፓኒ ያወጣቸው ወይም ዴቨሎፕ ያደረጋቸው ዌብሳይቶች ወይም አፕሊኬሽኖች ቢሆኑ እናንተ አካውንቱ ላይ ሳይን አፕ እስካረጋችሁና ክሬት እስካረጋችሁ ድረስ ለማንኛውም ሰው ክፍት ናቸው። ምንም አይነት ክራይቴሪያ የላቸውም። ክራይቴሪያቸው አንድ እና አንድ ቬሪፋይ ማድረግ ብቻ ነው የሚሆነው። ልናየው የምንችለው ሴንትራላይዝ ክሪፕቶ ከረንሲ ኤክስቼንጆች ላይ ኦርደር ማቺንግ እና ክሊሪንግ ካውንተርፓርት የሚል ነገር አለ። ይሄ ምን እንደሆነ ለማየት እንሞክራለን። አሁን የመጀመሪያውን ለማየት እንሞክር። እነዚህ ሴንትራላይዝ የሆኑ ክሪፕቶ ከረንሲዎች ባይቢት ሊሆን ይችላል። ምሳሌ ለማየት ስንሞክር ባይቢትን ያው በስፋት የምታውቁት ነው። ባይቢት ሊሆን ይችላል፣ ኮይንቤዝ ሊሆን ይችላል፣ ባይናንስ ሊሆን ይችላል፣ ጀሚኒ ሊሆን ይችላል፣ ክራከር ሊሆን ይችላል፣ ኤንድ ኩኮይን ሊሆን ይችላሉ። እነዚህ ያው እንደምታውቀው ኦኬኤክስም ትሬዲንግ አለው። ሶ ምንድን ነው የሚሰሩት? እንዴት ነው የሚሰሩት? ዋዳ ሴንትራላይዝ ክሪፕቶ ኤክስቼንጅ ምንድነው የሚሰሩት? ኤክስቼንጆች ምንድነው የሚሰሩት? የመጀመሪያው እንግዲህ ኦርደር ማቺንግ ነው። ኦርደር ማቺንግ ማለት ዓለም ላይ የተለያዩ ከስተመሮች አሏቸው። እነሱ ከዓለም ላይ ከየትኛውም አህጉር ከየትኛውም አካባቢ ሊሆኑ ይችላሉ አካውንት ክሬት አድርገውላቸዋል። ዘን ከነዛ ሰዎች መካከል እንግዲህ ያለውን አባል እሰቡትና ኦርደር ማቺንግ እንዴት ነው የሚሰሩት? ኦርደር ማቺንግ ማለት ነው የሚለውን ለማየት ያክል ኦርደር ማቺንግ ማለት የከስተመሮቹ የነሱ ደንበኞች ፍላጎት አለ። ፍላጎት አንደኛው መሸጥ የሚፈልግ ነው። ቢትኮይን አለው መሸጥ ይፈልጋል። አንደኛው ደግሞ ምን አለው? ቢትኮይን አለው እሱን ሴንድ ማድረግ ይፈልጋል ለሆነ ሰው በስጦታ ሊሆን ይችላል። አንደኛው ደግሞ ቢትኮይን መግዛት ይፈልጋል። ምን አለው? ፊያት ከረንሲ ዶላር አለው ወይም ደግሞ የኢትዮጵያ ብር አለው። ሶ እዚህ አካውንት ላይ እኛ ጆይን ስናደርግ ኦርደር ይዘን ሄድን ማለት ነው። ፍላጎታችን ነው ኦልሬዲ ኦርደሩ። እኔ ለምሳሌ ቢትኮይን መግዛት ብፈልግ በኢትዮጵያ ብር ባይናንስ አካውንት አለኝ። ኦርደር ይዤ ገባሁ ማለት ነው ወደ ባይናንስ። ምን መግዛት እፈልጋለሁ። ስለዚህ እዛ ላይ ትሬድ ላይ ገባለሁ። ትሬድ በሚለው ስር ባይል አለው። በጣም ፈጣን የሆነ ፍላጎቶችን ማች ማድረግ የሚችል ሶፍትዌር ነው። በዚህ ጋር ባይ የሚያደርጋለ፣ በዚህ ጋር ደግሞ ሴል የሚያደርጋለ። ባይ የሚለውን ጠቅላላ ሰብስቦ ይዛል። ሴል የሚለውን ጠቅላላ ሰብስቦ ይዛል። ይደምረዋል። ለምሳሌ 20,000 ቢትኮይን መግዛት የሚፈልጋለ፣ ቀጣዩ ደግሞ 40,000 የሚፈልጋለ፣ ቀጣዩ ደግሞ 10,000 የሚፈልጋለ፣ ከዛ 1,000 የሚፈልጋለ። ይደምረውና 150,000 ቢትኮይን ባይ ማድረግ የሚፈልጋለ፣ 200,000 ደግሞ ሴል ማድረግ የሚፈልጋለ። ዘንሳ ይሄንን አጠቃላይ የፍላጎቶቹን ማች ሲያደርግ ገበያው በዲማንዱና በሰፕላይ መካከል ይወጣለታል ማለት ነው። ስለዚህ ቢትኮይን በዳይሊ በሰዓት በሃወር ዊዝን ሰከንድ ሊሆን ይችላል ባለው ሰፕላይ እና ዲማንድ ማቺንግ ምን ይደረጋል ማለት ትራንዛክሽኑ ይፈጸማል ማለት ነው። እነሱ አንዱ ለአንዱ መሻሻጥ መቻል እንደማለት ነው። ወርቅን እንሰቡትና ወርቅ መግዛት የሚፈልጋለ፣ ወርቅ መሸጥ የሚፈልጋለ በማን በንግድ ባንክ ብለን ብናስበው ተመሳሳይ ማለት ነው። ለቃ ለሚገዛው ምን ያደርጋሉ? ይሸጣሉ። ለሚሸጠው ደግሞ ያሻሽጡለታል ማለት ነው። በቃ ኦርደር ማቺንግ ማለት ይሄ ነው። ወደ ቀጣዩ ስናልፍ እንግዲህ ሁለተኛ የሚሰራው ኤክስቼንጁ ክሊሪንግ ካውንተር ፓርቲ ነው። ክሊሪንግ ካውንተር ፓርቲ ለኤክስቼንጅ ወይ ሴንትራላይዝ ኤክስቼንጅ ማለት የመጀመሪያው ምን ብለናል እንግዲህ ኦርደር ማቺንግ የከስተመሮቹን ፍላጎት በባይ እና በሴል በሴንድ እና በሪሲቭ መካከል ያለውን ማች ያደርጋል ማለት ነው። ይህንን በዚህ ከተረዳን ሁለተኛው እንግዲህ ክሊሪንግ ካውንተር ፓርቲ አክት ያደርጋል፣ ይሄንን ስራ ይሰራል ማለት ነው። ይሄ ማለት ደግሞ ምን ማለት ነው የሚለው ላይ ነው እንግዲህ ማየት የምንፈልገው እና ይሄኛው ማለት እነዚህ ሰዎች ኤክስቼንጅ የሚያደርጉት ሰዎች ምን ይፈልጋሉ? ለሚልኩለት ሰው እነሱ መላክ አለባቸው። እሱ ደግሞ ተቀብያለሁ ማለት አለበት። በምትኩ ደግሞ ለምሳሌ ባይ የሚያደርግ ሰው ቢሆን
ባይ ሲያደርግ የእሱን ፊያት ከረንሲ ወይም በኢትዮጵያ ብር እኔ መግዛት ስፈልግ እሱን ገንዘብ ምን ማድረግ አለበት ማለት ነው? መላክ አለበት። ገንዘቡን እኔ መላክ አለብኝ። ሶ ልክ እኔ ልኬለት አሁን ባለው ሁኔታ በቴሌብር ነው እንግዲህ ፒር ቱ ፒር ወይንም ደግሞ ከኤክስቼንጁ ላይ እንወጣና በስልክ ኮንታክት እናደርገዋለን። ልጁ ፒር ቱ ፒር የሚለው ላይ ይገባለሁኝ። ፒር ቱ ፒር እሸጣለሁ ብሎ ያስቀመጠውን ያክል እኔ ገዛዋለሁኝ ብለን እንሰብ እና ልክ ስገዛው ለእኔ እሱ ሲልክልኝ እነሱ ሲልክልኝ ኮንፊርም አደርግለታለሁ ልኮልኛል በሚል ሶ የእሱን ቢትኮይን ደግሞ ወደ እኔ ትራንስፈር ያደርገዋል እንደማለት ነው። እኔ ሴንድ ሳደርግለት እሱ ደግሞ ምን ማድረግ አለበት? ለእኔ ሴንድ ማድረግ አለበት። ሁለቱን እኔ መላኬን እሱም ለእኔ ያ መግባቱን ማቹን ክሊር ማቹን ኃላፊነት ይወስዳሉ ማለት ነው። ለእኔ መድረስ አለበት፣ ለዛኛው ደግሞ መቀበል አለበት። በመካከል ያለውን ኮንፊርም ማድረግ አለበት ኤክስቼንጁ። ስለዚህ ክሊር ማች ማለት ይሄ ነው። በቃ ለሚልኩ ሰዎች መላኩ መረጋገጥ አለበት። ለሚቀበሉም ሰዎች የሚቀበሉትን መቀበል አለባቸው ማለት ነው። ምናልባት አንዱ እንኳን ሄስቴት ማድረግ ቢፈልግ ወይ እዛ ኤክስቼንጅ ላይ ልኮልሃል የሚል እናንተ የስ ብላችሁ እንዲታረጉለት ኮሜንት እንዲታረጉለት ይፈልጋል። ኤክስቼንጁ ይጠይቃችኋል። ደርሶኛል ብሩ ደርሶኛል ብዬ ኮንፊርም እስካላረኩለት ድረስ ያን ሰውዬ ያለውን አካውንት ሰስፔንድ ያደርግበታል። እኔ ኮሜንት ባደርግ ለምሳሌ ሙሉ አካውንቱ ሰስፔንድ ነው የሚያደርገው። ሶስተኛው እንግዲህ ካስቶዲያን ነው። ይሄንን ደግሞ ለማየት ሰላችሁ ትረስት ቢውልድ የምታደርጉበት አሁን ዶላር እንድታስገቡ ወደ ኤክስቼንጁ ይጠይቃችኋል። ዶላራችሁን ታስገባላችሁ ወይንም ደግሞ ክሪፕቶአችሁን ልታስገቡ ትችላላችሁ። ለምሳሌ ሶላና ካለኝ ወደ ባይቢት ወር ሳምቲንግ የሆነ ኤክስቼንጅ ላይ ያለኝን ኤክስአርፒ ሊሆን ይችላል፣ ቢትኮይን ሊሆን ይችላል ታስቀምጣላችሁ። እሱን ትረስትድ በሆነ መልኩ በሚታመን መልኩ እሱ ምን ያደርጋል? ዲፖዚት ማድረግ የሚፈልግ ሰው ዲፖዚት ያደርግለታል። ኤክስቼንጅ ማድረግ ለሚያስፈልግ ይሄ ትረስት ወይም ፈንዳችሁ ወይም ገንዘባችሁ ትረስትድ የሆነ የተጠበቀ ይሆናል ለማለት ነው። ገንዘባችሁን በአስተማማኝ መልኩ ማስቀመጥ ሴኩሪቲውን ምናምን በመወጣት ያስቀምጥ። 3 ስራዎች አሉት። እነዚህን ይመስላሉ። ክሊር ካውንተር ፓርት፣ ካስቶዲያል እና የጠቅላላ ኦርደር ማቺንግን። ሲኤክስ ይህንን ይመስላል። ሴንትራላይዝ ክሪፕቶ ኤክስቼንጅ። በዲኤክስ ቪዲዮ ቀጣይ እንገናኛለን። ላይክ ሰብስክራይብ ማድረጋችሁን አትርሱት። ሰፋ ያሉ ትምህርቶችን በዚህ ዩቲዩብ ቻናል ላይ እንቀጥላለን። አመሰግናለሁ።